ማምቢ ሁለት አመት አንገትሽን ደፍተሽ አንድ ብር ሳታውጪ ያጂና ነይ እዚህ ስራ ጀምሪ ትሰራለሽ ብር ካለ እዚህ ባይዘው ሁሉም ሰው እንትን ወዳጅ ነው ብር ከሌለ ይቻለፈባት አሮጊት ነው የምትባል 6 አመት ልጅ ያለውኝ አገልግሎት ተብዬ ተጠርቼ ተዳፈሬ ነው ቤተሰብሽ ራሱ ወላሂ አሰባችሁታል 10 ምናምን አመት ለፍተሽላቸው መተሽ ወላሂ ነው የምልሽ አንድ ብር ሳይኖር አብረሽ ከነሱ ጋር ስታኪ 10 ምናምን አመት ኮለፍተሽ አብረሽ ከነሱ ጋር ይደህነት ነው ተጀምራለሽ ከዛስ ምንም ታቂው ስራ የለም ድግበር ዛሬ ነው ሚዲያ ላይ ማውጣው ይንጉት እስከ ዛሬ ድረስ እንደ ህመም ሆኖ እንደ ቁስል ሆኖ ውስጥ የተቀብሮ ያለ ነገር ነውና ድጋሚ አረብ ሀገር ትሄጃለሽ እነሱም እንድትሄጂ ነው የሚፈልጉት እንድታባያቸው እንድታኖራቸው አንቺ ቀልጠሽ ማለት ነው ስለዚህ ሴትነታችሁን አክብሩ የማዳም ቅመሞች እዚህ ጋር መረበሽ ብቻ አይደለም ዩቲዩብ ላይ መረበሽ ብቻ አይደለም ወላሂ ምሬት እኛ በእናንተ ገንዘብ እናገኛለን እያያችሁ እናንተ ግን በእኛ አታገኙ እና ለራሳችሁ ጉልበታችሁ ያሳዝናችሁ እድሜ ጠፊ ነው ለሴት ልጅ ከሚሊየንስ ዶላር አንድ ልጅ ትልቅ ነው አንድ ልጅ ብዙ ነው እዚህ መታችሁ ቢጣችሁን አግብታችሁ መኖርን የመሰለ ነገር የለም ቤተሰብ ብር አይበቃውም በደንብ ጆሮሽን ከፍተሽ ስሚ ቤተሰብ እናትና አባት እንደውም አባት ይሻላል አብሶ እናት ብር አይበቃት ወላሂ በቃት በቃ 10000 ብር ብትልኪም ትናንትና በ10 ብር የኖረችው ኑሮ ዛሬም እንደዛው በ10000 ብር ትኖራለች 100000 ብር ብትልኪ በ100000 ብር ትኖራለች 200000 ብትልኪ የት እንደሚገባ ራሱ አንቺ ራሱ አታውቂም ስትመጪ ራሱ አንድ ቤት ቀለም ላይ ይቀበል ይችላል አንቺ ልስሩ ብለሽ የላክሽበት ብር ኤኒዌይስ ወሬ ያበዛውባችሁ አፉ በሉ ለራሳችሁ ኑሩ እሺ ለራሳችሁ ኑሩ ወላሂ ለአዝም ለራሳችሁ ኑሩ የማይረባ ነገር ተው እዚህ ጋር ተቸገርኩ ብሎ የሚመጣኝ ለምሳሌ ሚሊዮን ፎሎወር አለኝ ይመጣል ቸገረኝ እኮ እንደዚህ ብር ብታበድረኝ እንደዚህ ብሰጠኝ እናቴ ጋር ብሄድ ገጠር በገባ አይምሮ ሊነካ ይፈልጋል ገባችሁ ያፈር በልቼ ነው እኔ ምን ወረው ለምንድን ነው አንተ ምረዳ አያችሁ ልክ የሆነ ሰው ፈለጠ ቆረጠው ስትባሉ ያገኛችሁ ትራንስታችሁ እንዲህ ብር እንደዚህ ብር እናንተ እንደዚህ ወሩ እንጂ እናንተ እንደዚህ ያርግላችሁ ምናምን አንቺስ ማን አለሽ ሀቢብቲ አንቺ ብትታመሚ ማን ይሰበስብልሻል እኔ ፌመስ ነኝ አስቸጋሪ ነው አገልግሎት ተብዬ ተጠርቼ ነው ይሄ በደል የደረሰብኝ እና ያማል አንደኛ ቤተክርስቲያን በፍቅር ስታገለግል ትልቅ ደረጃ ደርሳለሁ ብዬ ነው ወጣሁት ያ አጋጣሚ ሆኖ በሰዓቱ ከቤተሰብ ራሴን ችያለሁ ብዬ ነው እንደ ቀድሞ እንደነገርኩ ከህቴ ጋር አልነበረም ያን ሰዓት የሚሄደው በቃ አሁን ራሴን ችያለሁ አንድ ሁለት ጉባኤ ደርሼ በሰላም ስመለስ በቃ አሁን ተዋት የተባለበት ሁኔታ ነበር ግን ብዙ ሰው መክሮኛል ይሄ ትንሽ ቆይ ግድ የለም የተባልኩበት ጊዜ ነበር ግን አገልግሎት ተብሎት ከተጠራውኝ በኋላ ይሄ በደል ከተደረሰብኝ በኋላ አንገቴን ቀና አድርጌ መሄድ አልቻልኩኝም አውደ ምሕረት ላይ ሰው ታላ አገልግሎት አገልጋዩ ከኋላ ያወራል ስለደረሰብኝ ነገር ምእመኑን ደግሞ ፊት ለፊት ስታየው የሰማው ላልሰማው ያሰማል መሃል ላይ ሆንኩ በዚህም ከጀርባ ወሬ ያሳቀቀኛል ፊት ለፊት መድረክ ላይ ወጥቻው ደምረት ላይ ወጥቼ በሞገስ እንዳላገለግል ሆንኩኝ ይሄ አጋጣሚ ተፈጠረ ስለዚህ ያለኝ አማራጭ አይኔን ጨፍኜ መውጣት ብቻ ነው ያለኝ አማራጭ ምንም ማድረግ አልችልም አንድ እሱ ነው ምክንያት የወጣውበት ሪሊያው ነው ምክንያት ህመም ስለሆነ ማለት ነው እኔ መች ቀይነኝ አልኩ አሁን ቀይነኝ ብያለሁ እንዴ እናቱ ዋው በጣም ነው እንዴ ያየሽን ፊልሙ ላይ ዱስ በላስቲጂ ብሎክ አርጌ ድምጿ ነው የሚያንገሸግሸው መልኩ አይደለም ግን ድምጹ ያንቺ እኮ አይደለም ያንቺ ነበር እናት ነው የኔ ማለት ነው አይ ያንቺ ነው ለምን ታሻልሽ እኔ ስላልነበር ከኢትዮጵያ ስለወጣው ባንቺ ድምጽ ነው የተሰራው አንድ ብለሽ ተንፍሽና ያንቺ ድምጽ እንደሆነ አውጃለሁ የኔ ድምጽማ የብሪበዲ ያቋል ትልቅ ሰርግ ትወዳላችሁ ወይ ትልቅ ሰርግ ትወዳላችሁ ወይ እሷ ሰርግ አትወዱ እኔ በጓሮ በር ነው የምገባው
አይደል ማማ አይደል እኔ ሰርጋለሁ አክሴ በጣም ነው ሞች እኔ አላቀልሽም ራስሽ ትረሻው እኔ ምን አገባኝ ስላንቺ ሰርግ እኔ ሰርግ ወጣኝ ሚዜ ማቶኝ ማጃቢም ሲጀመር መጣራሽ አይመስልም አበላሽሽ ሰርግ አይ ነው ፊልም እሰራለሁ አግቢና ወለጅ አሉ ወለደች ምን ያደርጋል ምንድን ነው እሑድ እንዴት እያለፈ ነው ጋይስ የማንን ዘፈን ልጋብዛችሁ